ጋይስ አሁን ከስራ ተመልሼ ነውና ከስራ መልስ የጠበቀኝን ራት ላሳያችሁ። እዩት እስኪ ጋይስ፣ በጾም ይሄን የመሰለ ራት ሲጠብቃችሁ ማለት ነው። ያው እኔ ወንድማችሁ ደግሞ ያለ እናንተ አልበላም ብዬ ይሄው እዚህ ጋር ያው አስተካክያችኋለሁ። ብቻ ጋይስ እዚህ ጋር ያው ቻርጀር ካያችሁ ማይኬ ቻርጅ ዘግቶ ነበርና ለእናንተ ለማሳየት ካለኝ ፍላጎት የተነሳ ይኸው ላይ ሰክቼ ነው እየወራችሁ ያሉት። ይሄን ምግብ እንባርከዋለን እና በነገራችን ላይ ጋይስ እንጀራ እንዲህ አጥፋችሁ ማለት ነው። ካጠፋችሁ በኋላ እንዲህ የምትጎርሱ ማን ነው ምረ የሚባለው ከመጉረሳችሁ በፊት የምትጠቀልሉ ሰዎች ሰው እንደሱ አይደረግ። ትክክለኛውን አበላል ነው ማሳያ። በትክክለኛው አበላል ይዩት። አይኑ መታየት አለበት። ወይ እንዲህ አይነት እንጀራ ማዘዝ የምትፈልጉ ከሆነ ፍቅር ኬተሪንግ ላይ ማዘዝ ትችላላችሁ። ለማንኛውም ከሁሉም ነው የመጀመሪያ ጉርሻ። አለመውራት ይሻላል ጋይስ። እንኩ ባይ ዘ ዌይ ጋይስ ይሄን ምግብ የሰራውን ሰው ላሳያችሁ። የጎረቤት ሀገር ጣልቃ ገብነት እየገቡብኝ ነው። ልጅ እያላችሁ እንዲህ አድርጎ የሚጽፈው ልጅ ታስታውሱታላችሁ። የሚበላም አለ። እንጀራውን ጨርሰን ዳቦ ላይ ደርሰናል። ስንግ ማስቀረት የለባችሁም። እኔ ብቻ ነኝ ግን ሽምብራሳ የማይመቸኝ። ሽምብራሳ የማይመቻችሁ ካላችሁ ከስር ኮሜንት ላይ ጻፉ። የመጨረሻ ጉርሻ በሚለው እንግዲህ ጋይስ ያው ምግቤን ፏ አድርጊያታለሁ። የቀረው እዚህ ጋር ሽምብራሳ ብቻ ነች። እንዳልኳችሁ ስለማይመቸኝ ነው። ልጄ እዚህ ጋር እየተቆጣች ነው። መቼስ እንዲህ ተበልቶ ያለ ቡና አይሆንም። በስማ ምን የመሰለ ቡና ጋር ቡጣማ ባይ ዘ ዌይ እኔ ነኝ መምራት ያለብኝ። በቀዝቃዛ በሙቅ አይቀረኝ በሃይላንድ በምን አይታችሁኛል። መቼስ ስጠጣ አሁኑን ቮት አድርጉልኝ ለቡጣማ። ያው ቡና ያለ ወሬ አይሆንም መቼስ። ጃፓን ላይ የምትኖሩ ከሆነና ሐሙስ ከምሽቱ 8 ሰዓት ጀምሮ እስከ 9 ሰዓት ተኩል ድረስ ለአንድ ሰዓት ተኩል ያክል ወይም ለ90 ደቂቃ ያክል ጃፓንኛ መማር የምትፈልጉ ከሆነ መመዝገብ ትችላላችሁ። እዚህ @ማያኒሆንጎ የሚለው ቴሌግራም ቻናል ላይ አናግሩ። አሁን ላይ እየመዘገብን ያለ ነው በሳምንት አንድ ቀን ሐሙስ ነው። ኖርማሊ ግን ሌሎች ክላሶችም አሉ ፕራይቬት ክላስን ጨምሮ መመዝገብ ትችላላችሁ። ኢትዮጵያም ያላችሁ አዲስ ፕሮግራም ለመጀመር እየተዘጋጀን ስለሆነ እናንተ መመዝገብ ትችላላችሁ። የሰው ልጅ ከበላ ከጠጣ መስራት አለበት። ወደ ስራ